ምርጥ የሆነ ሁለት አይነት የዳቦ ቆሎ አሰራር ነው የማካፈላችሁ ማለት ነው። ጣዕሙ ሽታው ለየት ያለ ነው። ተበልቶ አይጠገብም። ቪዲዮውን እስከ መጨረሻው ተመልከቱ፣ ትወዳላችሁ። ቀደም ብላችሁ አንድ የቡና ስኒ ስኳርና ትንሽ ጨው፣ አንድ የቡና ስኒ ዘይት ሙቅ ውሃ ታደርጉበትና ስኳር ውስጥ ማሟላሽ በደንብ ታዋህዱታላችሁ። እኔ ሁለት ኩባያ ዱቄት የምትጠቀሙት የምትፈልጉትን ያክል መጠናችሁ መጠቀም ትችላላችሁ ማለት ነው። ሊጡ እስኪለሰልስላችሁ በደንብ በደረቁ ታሹታላችሁ። ውሃ አታበዙበትም። ከዛ በኋላ ሸፍናችሁ ሞቅ ያለበት ቦታ 4 እና 5 ሰዓት ያክል ታቆዩታላችሁ። እኔ ከ4 ሰዓት በኋላ በዚህ መልኩ ሆኖልኛል። ዳቦ ቆሎ ላይ እርሾ ወይም ቤኪንግ ፓውደር አይደረግም። ከዛ በትንሹ እየቆነጠራችሁ ማድበልበልን መዳመጥ ትችላላችሁ ማለት ነው። በቢላ መቁረጥ ይችላል፣ በመቀስ መቁረጥ ትችላላችሁ። በዳመጡ በጣም ያፈጥናችኋል። እኔ ግማሽ ሰዓት አልፈጀብኝም። በስሱ በዚህ መልኩ ተዳምጡና ትቆራርጡታላችሁ። ከዛ ጠፍጣፋ እንዳይሆንባችሁ ትንሽ ታደበለብሉትና አንድ ላይ ዱቄት ትነሰንሱበታላችሁ እንዳይጣበቅባችሁ። በአንድ እንግዲህ 20 እና 30 ፍሬ መቁረጥ ይቻላል ማለት ነው። እንዳልኳችሁ እናንተ በሚያፈጥናችሁ መቁረጥ ትችላላችሁ። ከዛ በኋላ ዘይት ነው የሚያስፈልጋችሁ። የመጀመሪያውን በዘይት ነው የሰራሁት። ዘይታችሁን ታረጉትና ዘይቱ በደንብ መጋለም መቀዝቀዝም የለበት፣ በደንብ ታስተካክሉታላችሁ። በዚህ መልኩ ነው የመጀመሪያውን ያበሰልኩት። ከዛ ቀይ ሲሆንላችሁ ቡኒ ሲሆንላችሁ በምትፈልጉት መልኩ ማውጣት ትችላላችሁ። ከዛ በጎድጓዳ ዕቃ ታረጉትና ትንሽ በርበሬ ቅቤ ነው የተጠቀምኩት። ዘይትን መጠቀም ትችላላችሁ። ትኩሱን አንድ ላይ ታሹታላችሁ ማለት ነው። ተበልቶ አይጠቅም እውነት ለመናገር። የሁለተኛውን ደግሞ በወፍን ነው የቆላሁት። ያው ዳቦ ቆሎ በሸክላ ምጣድ ነው የሚቆላው። ከዛ በኋላ በንጹህ ጨርቅ ወይም በሶፍት ነው የምታማስሉት። በዚህ መልኩ ነው ሁለተኛውን ያበሰልኩት። ሁለቱም በጣም አሪፍ ነው። የዘይቱ በጣም ያፈጥናል። ነገር ግን ዳቦ ቆሎ እንግዲህ ያው በዘይት አይጠበስም። በዚህ መልኩ ነው የሚሰራ ማለት ነው። ከዛ በንጹህ ላስቲክ ታደርጉት ለረጅም ጊዜ እየቀነሳችሁ መመገብ ትችላላችሁ። ሲቀመጥ እየጣፈጠ ነው የሚሄደው። እውነት ለመናገር የውጭው ያስንቃል ማለት ነው። ጊዜያችሁን የማይሻም አዘገጃጀቱን በጣም ቀላል ነው። ሁላችሁ በዚህ ቀለል ባለ መልኩ እንግዲህ የቤታችሁ ውስጥ አዘጋጅታችሁ መመገብ ትችላላችሁ ማለት ነው።